ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የወገብ ህመምን ለማከም የሚረዱና ውጤታማ የሆኑ 9 የፊዚዮቴራፒ ኤክሰርሳይሶችን እንመለከታለን። ላይክ፣ ሳብስክራይብ በማድረግ እስከ መጨረሻው አብራችሁን እንድትቆዩ ጋበዝናችሁ። አንደኛ ኒ ቱ ቸስት ስትረች፣ በጀርባ በመተኛት ጉልበትን ማጠፍ። አንደኛውን ጉልበት በሁለቱም እጆች በመያዝ ወደ ደረት ጠጋ በማድረግ የመቀመጫና የጀርባ ጡንቻዎችን ማሳሳብ። ይህንን ከ15 እስከ 30 ሰከንዶች ካቆየነው በኋላ በሌላኛው ባልሰራንበት እግር መቀየር። መጨረሻ ላይ ደግሞ ሁለቱንም እግራችንን ወደ ደረት ጠጋ አድርጎ በመያዝ ማሳሳብ። ሁለተኛ ኒ ሮልስ፣ በጀርባ በመተኛት እግርን ከጉልበት ማጠፍ። ትከሻና የላይኛው ጀርባችን ሳይንቀሳቀስ ሁለቱንም ጉልበት በቀስታ ወደ አንድ ጎን በማስተኛት ለ5 ሰከንድ ያክል ማቆየት። አሁንም በተቃራኒ ሳይድ በመድገም ለ5 ሰከንድ ያክል ማቆየት። ይህንን ሪፒቴሽን ለ5 ጊዜ መድገም። ሶስተኛው ኤክሰርሳይዝ ፕሪፎርምስ ስትሬች፣ በጀርባ በመተኛት ሁለቱንም ጉልበት ማጠፍ። የአንዱን እግር ተረከዝ ከሌላኛው ጉልበት ላይ በማስቀመጥ የታችኛውን ጉልበታችንን ወደ ደረት መሳብ። ከ20 እስከ 30 ሰከንድ በማቆየት በታችኛው ባልሰራንበት ሳይድ መቀየር። ይህንን ከ2 እስከ 3 ሪፒቴሽን በአንዱ ሳይድ መስራት። አራተኛ ቻይልድ ፖዝ፣ በሁለቱም እጅና በሁለቱም እግር ላይ በመንበርከክ ኳድሩፔድ ፖዚሽን ሰርቶ መጀመር። ወገብን ወደ ኋላ በመውሰድ በመቀመጫ ተረከዝን በማስነካት ከጭንቅላት ወደ ታች ዝቅ ማድረግ። ይህንን ስናደርግ ሁለቱንም እጆቻችንን ወደፊት ወጥረን በመያዝ ሆዳችንን ጭናችን ላይ ማስቀመጥ ወይም ማሳረፍ። አምስተኛ ኮብራ ስትሬች፣ በሆድ በመተኛት የእጃችንን መዳፍ ትከሻችን ስር በማድረግ ክርናችንን ወደ ሆድ ማስጠጋት። በእጃችን ወደ ታች በመጫን ከጭንቅላትና ከትከሻ ወደ ላይ መነሳት። ይህንን ስናደርግ ዳሌያችን መነሳት የለበትም። ይህንን ፖዚሽን ከ5 እስከ 10 ሰከንዶች በማቆየት ለ10 ጊዜ መደጋገም። ይህንን በምናደርግበት ሰዓት ህመም ካለው ከትከሻ የምንነሳበትን መጠን መቀነስና ሉምባር ሎርዶስ ስላላቸው ሰዎች አይሰራም። ስድስተኛ ካት ኤንድ ካው ስትሬች፣ በሁለቱም እጅና በሁለቱም እግር ላይ በመንበርከክ መጀመር። ጀርባን ወደ ላይ በመግፋት ከጭንቅላት ወደ ታች ዝቅ በማድረግ ለ5 ሰከንዶች ያክል ይዞ መቆየት። ከ5 ሰከንዶች በኋላ ደግሞ ወገብን ወደ ታች በማስገባት ከጭንቅላት ወደ ላይ ቀጥ በማለት ለ5 ሰከንዶች በማቆየት ለ5 ጊዜ መደጋገም። ሰባተኛ ሂፕ ፍሌክሰር ስትሬች፣ በአንድ እግር በመንበርከክ ሌላኛውን እግር ከፊት ለፊት 90 ዲግሪ ሰርቶ ማስቀመጥ። ከደረታችን ቃና ብለን ከዳሌያችን ወደፊት በመጫን የኋለኛውን እግር ማሳሳብ ወይም ስትሬች ማድረግ። ይህንን ለትንሽ ሰከንዶች ይዞ ማቆየት። ስምንተኛ ብሪጅ፣ በጀርባ በመተኛት እግርን ከጉልበት ማጠፍ። ሆድና ጀርባ ላይ ያሉ ጡንቻዎችን ስኩዝ በማድረግ ዳሌን ወደ ላይ በማንሳት ከጉልበት እስከ ትከሻ ስትሬት ላይን በመስራት ከ15 እስከ 30 ሰከንድ ድረስ ማቆየት። ይህንን ለ3 ጊዜ መደጋገም። ዘጠነኛ ኤክሰርሳይዝ በርድ ዶግ ኤክሰርሳይዝ ነው። በሁለቱም እጅና በሁለቱም እግር ተንበርክከን ኳድሩፔድ ፖዚሽን ከሰራን በኋላ ተቃራኒ እጅና እግር ወደፊትና ወደ ኋላ መዘርጋት። ቀኝ እጃችንን ወደፊት ዘርግተን ግራ እግራችንን ደግሞ ወደ ኋላ በመዘርጋት ለ5 ሰከንድ ያክል ማቆየት። አሁንም በተቃራኒ በግራ እጅና በቀኝ እግር ለ5 ሰከንድ ያክል ማቆየት። ይህንን ለ3 ጊዜ መደጋገም።